ሰላም ውድና የተከበራችሁ የናስር ሀበሻዊ ዩቲዩብ ቻናል ቤተሰቦች በሙሉ በያላችሁበት ሰላምታዬ ይድረስ እላለሁኝ። እንግዲህ አንዳንድ ቪዲዮዎችን ለመስራት ዝግጅቴን እየጨረስኩኝ ጅማሮ ላይ ነኝ። በአሃዱ ፎቶና ቪዲዮ ስቱዲዮ ዛሬ ከች ብያለሁና አዲስ ዓመትን አስመልክቶ እንኳን አደረሳችሁ እና አንዳንድ መልካም ምኞቴን አልገለጽኩላችሁም። አሁን ላይ ደግሞ መስከረም አጋማሽ ወር ላይ ነው ያለነው። መስከረም አጋማሽ ላይ ደግሞ የመስቀል በዓልም አለ። ሁለቱንም አያይዞ ለሁለቱም በዓል እንኳን በሰላም በጤና በፍቅር አደረሳችሁ እላለሁኝ። በዚሁም አያይዤ አዲሱን ዓመት አስመልክቶ እንኳን አደረሳችሁ ከማለትም አልፎ ሁሌም ከጎናችን ጥሩ ሰው ይኖራል። በጓደኛም በጎረቤትም በምንም እንደምንም ሁሌም ከጎን የማይጠፉት ቤተሰቦችን ላመሰግን እወዳለሁኝ። ይቅርታም ማለት ካለብኝ ከወዲሁ ልጅ ሆነን ቤተሰብ ጋር ስንኖር ይህን ከቤተሰብ ወጣን የራሳችንን ሕይወት እየኖርን ምን ጊዜም ስህተት አይጠፋም እና በስህተታችን ተቀይሞ የማያደርጉም ቤተሰቦቻችን ናቸው። ለሁላችሁም ቤተሰቦች እንኳን አደረሳችሁ እንኳን አደረሰላችሁ እላለሁኝ። ቤተሰቦቼ ባመመኝ ሰዓት ባጣሁ በተከፋሁ ጊዜ ሁሌም ከጎኔ አይዞህ በርታ አብሽር ሁሉም ነገር ያልፋል ቤተሰቦች ናቸው እና እጅግ በጣም ላመሰግናቸው እወዳለሁኝ። እንግዲህ ይቅርታውን ምስጋናውን ከዚሁ እንጀምራለሁ እላለሁ። ሁሌም አዲስ ዓመት ሲኖር አዲስ ተስፋ፣ አዲስ ህልም እና አዲስ እቅድ ይኖራል ከብዙ ሰው ዘንድ። ግን ያ እቅድ አልተሳካም ማለት እንደገና አዲስ ዓመት መጠበቅ አይጠበቅብንም። ግን እንደመሆኑ አዲስ ዓመት እንደመሆኑ አዲስ ስራ በአዲስ መንፈስ ልንሰራ ይገባል ባይነኝና እስኪ እንግዲህ በቀጣይ ቪዲዮ ደግሞ አንዳንድ ነገሮችን ወደ እናንተ የሚያደርስ ይሆናል። እንኳን አደረሳችሁ እንኳን አደረሰን። ናስር ሀበሻዊ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ